መጨካከኑ በዛ ምነው ወንድም ምነው ወገን ሰላም አለይኩም ወራህመቱላሂ ወበረካቱ ባሁን ሰዓት ያው ኢንሻአላህ ላውሳችሁ የወደድኩት ነገር ምንድነው ወንድሞች እህቶች እርስ በርስ መበዳደል ምናልባት በተለይ በቢዝነስ ላይ ወንድሞች አላህን እንፍራ በጣም የሆነ ገንዘብ አንተ ጋር ከገባ በቃ አይኔን ግንባር ያርገው አላየሁም በተለይ ወደ ዲን የቀረብን ሰዎች ምን ነካን ዓለማችን እንደምታዩት ውጥንቅጧ እየወጣ ነው ምናልባት በእኛ ሰበብ እኮ ሊሆን ይችላል እንዴት አንድ አላህን ያመነ ሰው እንዴት የአንድ ሙስሊም ወንድም ንብረት ማንስ ባያይ አላህ ያየው ለምንድነው የሚክደው ለምንድነው ማይመለሰው ለምንድነው ገንዘቡን የማይሰጠው አላህ Subhanahu Wa Ta'ala ሲጀምር በሐዲስ አልቁርሲ ላይ ኢኒ حرمت الظلم على نفسي وجعلته بينكم محرما አላህ Subhanahu Wa Ta'ala ይላል እኔ ዙልምን በደልን በራሴ ላይ እርም አድርጌያለሁ በእናንተም ላይ እርስ በርስ መበዳደልን እርም አድርጓል አንዱ አንዱን አይበደል ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም الظلم ظلمات يوم القيامه በደል እጅግ እጥፍ ድርብ ጨለማ ሆኖ ይመጣል ብለዋልና ከበደል እንቆጠብ ሐቅ ካለብን እንመልስ አላህ Subhanahu Wa Ta'ala ያየናል የትም ብንሆን አላየኝም ክጃለሁ ሸውጃለሁ ማለት አዋጣም የዛሬው መልእክቴ ነው ሁላችንም በሰማነው ምንጠቀም አላህ ያርገን هذا وصلى الله وسلم على نبينا محمد وعلى اله وصحبه اجمعين